እንዴት ነህልኝ? ወይ በሰላም ነው? ደወልኩልህ በጣም አላነሳህም። በሰላም ነው? አይ ታውቂያለህ፣ ድምፅህን ሳልሰማ መተኛት እንደማልችል ታውቃለህ። ደነገጥኩኝ እኮ የኔ ፍቅር። አሁን የመተኛ ስለነበረ ቆይ ላዋራክ ብዬ ነው የደወልኩት። እሺ ኔማር በቃ ልተኛ። ነገ የሆነች ስራ አለችኝ እዛ ስለሚሄድ በሌሊት ነው የምነሳው እና ልተኛ። ኦኬ ነገ ስራ አለክ? በቃ ታውቂያለህ፣ ድምፅህን ከሰማሁ ጥሩ እንቅልፍ ነው የምተኛው። በቃ እሺ ነገ እደውልልሃለሁ። እሺ ቻው። ቻው ፍቅር፣ ቻው። እወድሻለሁ። ቻው። በጸዲም መጨከን አልቻልኩም። ግራ ነው ግብት ያለኝ። አልቆይም እኮ ኔማር። እኔም ትናፍቂኛለሽ፣ ግን ደግሞ ያው ሁሉን ነገር ማሟላት አለብን አይደል? አንቺን ቤተሰቦች ጋር የሚያስፈልጉት ነገሮች አሉ። ስለዚህ ትንሽ የሆነች ስቴጅ አለችን፣ እሷን ሰርቼ ስመጣ ደግሞ ብዙ ነገር እናደርጋለን። ለአንቺ ስለሆነ ነው። እሺ በወረደው ጋር ሂጅ የሚሰራው ይዘው፣ ምክንያቱም በቃ ተጨነኩኝ። አንቺን ብዙ ነገር ማግኘት አለብሽ። ስለዚህ ቤቱን አደራ። አይደብርሽም ማለት ነው? እስቲ ቤዛን እጠራታለሁ። ግን አምሮብኛል። አመሰግናለሁ። በቃ እንዳይደብርሽ የሚያስፈልግሽ ነገር ካለ ደግሞ እልክልሻለሁ። ቻው። በቃ ጥሪያት ቤዛ። ሄሎ ጆይ። ወይ የኔ ፍቅር እንዴት ነህልኝ? የኔውድ አለሁልሽ። ስማማ ሄደህ እኮ። እውነት እውነት? እና ዛሬ አትመጣም? እንዴታ? በቃ ይኸውልህ ለ3 ቀን ነው የሚሄደው፣ እንደነገርኩ ነው። ትመጣለህ፣ ለ3 ቀን ፈታ ነው የምንለው። በዛ ላይ ሳይደውልልኝ ስለማይመጣ ምንም እንዳታስብ እሺ? እኔ ባል። እሺ የኔውድ። ምን ይዤልሽ ልምጣ? ምንም አንተ ከመጣልኝ በቂ ነው የኔ ፍቅር። እንዴት እንዳናፈከኝ። እሺ መጣሁ። በቃ በቃ እሺ። ስማኝማ ስትመጣ ደውልልኝ እሺ? ወጥቼ እቀበልካለሁ። እሺ። ውድድ ነው ማድረግ ኬኔ ባል። እስክትመጣ ንፍቅ ያ የምትለኝ። እኔም ውድድ ነው ማድረግሽ የኔ ቆንጆ። በቃ እሺ ደውልልኝ። እሺ ቻው። እሺ ዛሬ ፈታ ነው የምለው እዚህ ቤት ውስጥ ከባሌ ጋር። እንዴት ነው ደስ የሚለው። ለ3 ቀን ተገላገልኩ። ነፃነት ያገኘሁት። የሚያስጨንቀኝ የለ፣ እሱ መጣ ሄደ የለ። ቅንጡ ቤት ነው የምትኖሪው? እባክሽ አሁን እኮ ልወጣ ነበረ። ጆ ስልክ አላነሳ ብሎኝ እሱ ጋር ልወጣ ነበረ። እንዴት ነሽ? እዚህ ቤት እየኖርሽ እዛ አጓድለሽ በጣም ያምራል። ይሽ ቁጭ በይ። ቁጣኛ እናወራለን። እስካሁን ይውላ እንዳያሽ እንዴት አልነገርሽኝም? ነገርሽ ነበር እንዲያወርተናል እኮ ረስተሽ ነው። ቅንጡ ቃል ያለሽ እባክሽ። አሁን ልጁ ጋር ልወጣ ነበር ስልክ አላነሳ ብሎኝ። ያምራል በጣም። ይሄንን አይደለ ከሷ እየተቀበልን ቀጥሎ ያንቺ ቤት እንደሚሆን እርግጠኛ ነኝ። እንግዲህ የሞከርኩ አይደል? አልጠራጠርም። ቁጭ በይ። እዚህ ጋር ቁርሳችሁን ትመገባላችሁ።
አንቺ ምን አልገባሽም? እኔ ከተደመምሽ ከጨረስሽ ቁጭ በል ልከመሽም እንዴት ነው? ይሄን ውድ ዕቃ እያየሁ እንዴት ልቀመጥ? እንግዲህ ለማንኛውም በቅርቡ የኛ ይሆናል ይሄ ዕቃ በደንብ እናሟላለን። ጥርጥር የለውም። አሁን ደስ ይላል። እሱ የለም እኮ እንጂ አሁን ቅርሰት ነው የሚገርምሽ። ወጣ ለሶስት ቀን ምናምን ነገር አይደለም። ይህንን ቤት አደራ ምናምን ብሎኝ ስለወጣ ብቻዬን ከምንም ብዬ ምን አለ በዚህ ሰዓት ስሙን ባንቺ ባረግሽው። ቀስ ብዬ የሆን የለ ቀቀኛ ነበረ ጆን አግኝተሽዋል? ስልክ አያነሳልም። ወይ ስራ በዝቶበት ይሆናል። አታውቂው የለ ለእኔ እንኳን አነሳ እያለኝ ተቸገርኩ። እኔ ሰሞኑን ለሶስት ቀን ስራ ምናምን ስላለ ብሩክ ብቻዬን ከመሆን እዚህ ከሱ ጋር ልታመጪው አሪፍ ደስ ይላል። እና የሚልሽ ግን ማለት ነው ይሄ ነገር ለምን አይቀርም? ምኑ ይሄ ሁሉ የምናደርጋቸው ነገሮች ለምን ቀረ? እኔ እንቅልፍ እያጣሁ ነው። እውነት እንቅልፍ እያጣሁ ነው። እንዳዘረጊ አሰንኪ ይሄ ነገር እንደ ጭራሽ ይሄን ካየሁ በኋላ ነው እያባሰብኝ ያለው። ጭራሽ እኔ እኮ እንደዚህ ሳናደርግ ቆይ በኖርማል ብር ማግኘት አንችልም? አይቻልም። እዚህ ጋር እኮ አልገባሽም? እዚህ ጋር እሱ ለእኔ ብሎ የሚያደርገው ነገር ከዛ ልጅቷ ለፍታ ጥራ ነው የምታመጣው። ከዛ ደግሞ በዛ ላይ ታውቂያለሽ እኔ ጆን ምን ያህል እንደምወደው። ከሱ ውጭ ሌላ ሰው አቅፎ መተኛት እራሱ በጣም እያስጠላኝ ነው ያለው። ጆን ተወጂዋለሽ አትወጂውም? አልገባሽም እየሆነ ያለው ነገር። እኔ እዚህ ጋር ማልወደውን ማላፈቅረውን ሰው አቅፌ መተኛት፣ ከዛ ደግሞ እያልኩ እያተረፍኩ እሷን ደግሞ መቀበል ገንዘብ ህሊኔ ራሱ እረፍት እያጣ ነው። እንቅልፍ መተኛት አልቻልኩም። ይህንን ጉዳይ እንድናወራበት ነበረ ከጆ ጋር ለመገናኘት ዛሬ ራሱ እየሄድኩ ነበር። ከዛ ቢያንስ እዚህ ቤት እናሳልፍና ቢያንስ የሚፈልገውን በትንሹም ቢሆን ካገኘ ብዬ ነበር። እኔ ጨንቆኛል። ህሊኔ መታዘዝ እያቃተው ነው። እንቅልፍ አልተኛም። እሱ በዚህ በኩል በቃ ቀን በቀን የሚያደርግልኝ ነገር የሚሳሳልኝ ነገር አልቻልኩም። በዚህ በኩል እንደማላፈቅረው አንዳንዴ ታውቂያለሽ ይተናነቀኛል። በቃ የሆነ ንገሪው፣ በቃ እንደማትወጁ ንገሪው፣ ለምን የሰው ህይወት ታበላሻለሽ ውስጥ ይሰማኛል። እኔ አልቻልኩም። እኔ እየከበደኝ ነው። አልቻልኩም። እውነት እንግዲህ ፈቅደሽ ነው የገባሽበት። ፈልጊ ወይ የገንዘብ ሰው ሆኜ እንዳልሆነ ታውቂያለሽ። ለፍቅር ስል ነው ለጆ ስል ነው የሁሉ ነገር ውስጥ እየገባ ያለሁት። ህሊኔ እየከበደኝ ነው። እኔ ለምንድን ነው የማትረዳው? አልረዳሽ። ወይ ያኛውን ህይወት ትመርጫለሽ ወይ የኛውን ህይወት ትመርጫለሽ። አማራጭ ያንቺ ነው። እዛ ከክሽ መካከል ፈልግሽ ትችላለሽ። ጨርሰሻል እኮ እሺ። ንብረቱን ቤቱን ብሩን ምናምን በአንቺ ስም ታደርጊዋለሽ። እሺ አይዞሽ ይስተካከላል። እኔ ምን ያህል ጆን እንደምወደው ታውቂያለሽ አይደል? ለእሱ ብዬ ሁሉ ነገር ማድረግ አውቃለሁ። በእናትሽ ይስተካከላል። ይሄ በቃ ትንሽ ጊዜ ደርሰሽበታል። ጥቂት ጊዜ ቢቀርሽ እሺ። እኔ ጠንካራ ጎበዝ ጆም ያንቺ ይሆናል። ይህም ንብረት የእናንተ ይሆናል። እሺ እኔ እኮ ለእናንተ ስለማስብ ነው። እሺ እሱም እያደረግልኝ ያንቺ አድርገሽዋል። ደግሞ